አጋጠመኝ። አንድ ቀን ወደ 8 ሰዓት 9 ሰዓት የሆነ ሌሊት ማገላገል አለብኝ። በዚህ አይነት ኑሮ ተሰቃይቼ መኖር አልኖርም። ለእግዚአብሔር ልጸልይና ነፍሴን ይቀበላት። ይህንንም ጉድ ያመጣብኝ እሱ ነውና ማገላገል አለብኝ ያልኩና ያሳሳል፣ ነፍስ ያሳሳል። ምን መጣ? አትግደል ያለውን ትእዛዝ በአጠፌታ መስራት ይሆናል። አንደኛ እሱ ያዘዘው ሌላ አትግደል። እኔ ግን የጭካኔ ኃጢአተኛነቴ ብዛት ራሴን ልገድል ያሰብ። በኋላ እናቴ ድሮ ልጆኝ በኋላ አወራላቸዋለሁ። ሚስዮን ያደረኩት ስለ ክርስቶስ አዲስ ሰው አይደለሁም፣ አብሬ ያደኩ ነኝ። ምን ይላሉ እናቴ? አንድ ነገር ስገጥ መጽሐፍ ቅዱስን ግልጥ አድርግና መጀመሪያውን አንዷን አንብባት። ያ ሁለቱን ነገር ይነግረኛል። ትዝ አለችኝና እናቴ ነገር ካፋትኩና መጽሐፍ ቅዱስን ሳነብ መዝሙር ውስጥ ወጣ። መዝሙር 37 ከ7 እስከ 8 ያለው መጀመሪያ ላይ ነው በእኔ መጽሐፍ ቅዱስ ያለው። ላንብበላቸው። በትዕግስት ጸንተህ እግዚአብሔር የሚያደርገውን ለማየት ተጠባበቅ። ሌሎች ሰዎች የበለጸጉና ክፉ ሀሳባቸው ቢሳካላቸው አትበሳጭ። ስጋትና ብስጭት ወደ ችግር ስለሚመራ አትቆጣ፣ አትናደድ የሚል ጥቅስ ነበር። ከዚህ በላይ ትልቅ ነገር የለም። ደስ አለኝ፣ ተኛው። ኃጢአቴም ያ ራሴ ላይ ሰራዋለሁ ያልኩትን ኃጢአት ቀረ። እንደገና ደግሞ በሌላ ቀን ያው ነው ብቻ ነው ያናፍረኝም። ወደ 8 ሰዓት ሲሆን ባለቤቴ እኔም ሌሎችም ሁሉ ቁጭ ብለናል። ልጅ ደክሞት እንደዚህ መኝታ ቤቱ በዚህ በኩል ነው ገብቶ ተኝቷል። ወደ 8 ሰዓት ይሁን 7 ሰዓት ገደማ ሌሊት ነው መጣ። ብርግድ አደረገና ክፍሉን በሩን ከፈተ። መጣና እስሬ ተንበረከከና አልጋዬ ስር ጸለየና ሲነሳ አንደኛ አባ ነው የሚለው። አሁንም ማለት ውስጥ አባ አንደኛ ጴጥሮስ 5 ምዕራፍ 5 ቁጥር 7 ራሪ እሺ አልኩና አለኝና እሱ ወደዛው ገባ። ምን ይላል ያ ጥቅስ? አንደኛ ጴጥሮስ ምዕራፍ 5 ማነው የጴጥሮስ መልእክት ምዕራፍ 5 ቁጥር 7 እርሱ ለእናንተ ስለሚያስብ የሚያስጨንቃችሁን ሀሳብ ሁሉ በእርሱ ላይ ጣሉት። ይህ ታምር ነው። ልጅ ነው፣ የሚያውቀው ነገር የለም። ገና መጀመሩ ነው መጽሐፍ ቅዱስ። በሌላ ቀን ስጠይቀው ጊዜ ብዬ ነበረ እኔ እንደውም ማለት ነው እግዚአብሔር ለእኔ ብሎ መጥቶ አልኩና ደስ አለ። ከዛ በኋላ ሆስፒታል ዘመዶችም ወዳጆችም ተጨነቁ። ገባ ሆስፒታል መርመራዊ ጥቁር አንበሳ ዶክተር ረዳነው ሐኪሜ 2 ወር አስተኛ። ማነው አንድ ወር ነው የተኛው። አንድ ወር ተኛው። መድኃኒት የለም፣ አስክሮ ምንም አይሰጡኝም። ስንል ግራ ብቻ ነበረ ሽባ፣ ቀኙም ሽባ ሆነና ቆይቼ መነሳት የለ መገላበጥ የለ። 3 ልጆች ተራ በተራ ሌሊት ልናድራሉ። ቀንም የሚያገላብጡኝ እነሱ ከወገቤ በላይ ደላል። እግሬ አይሄድም። ገላብጬ ጨርሻለሁ ስል እግሬ እዚህ ይቀራል፣ ለብቻ ይቀራል። ሁለቱም እግሬ ሆነ፣ ሁለቱም ሽባ ነገርኳቸው። በኋላ ዶክተር ረዳ አንድ ቀን መጥቶ እስቲ እግሬን ብድግ ይለኛል። ቀኝ በእኔ ቤት አንስቼ ጣሪያ አስነክቼዋለሁ። እሱ ግን ከዚያ ይወዛወዝ እንዳለ አንሳው ይለኛል። እኔ እኮ አንስቼ ጨርሼዋለሁ፣ ባለኝ አንስቼዋለሁ ያልኩት። ከዛ በእውነት እግዚአብሔር ይስጣቸው መረመሩ። ምንም ሳይሉ በሽታ የተገኘ እዛ ዶክተር ማነው ወንድም መስራት የሚያውቀዋል ይመጡልኝ ነበረ። ሰዎች ይጸልዩልኝ ነበረ። ስትወጣ ጥሩ እንትን ይመጣልሃል፣ ወንድሞች ይጸልዩልሃል ብለው ነበረ። አንድ ቀን ስለ ባለቤቴ ለመናገር ነው ትሮጣለች። ስለዚህም ቤተክርስቲያን አበበን ቤት ሰው ጋሻ አበበ ይላል፣ እነሳቸውን ጋሻ ማለት ታብኝም ሽሉ ችግሩ ታች ናቸው በእድሜ
አታበበ ቤትም ስትጸልይ መጣች። እነዛ በጣም ታመኛለሁ አልበላም 48 ኪሎ ሊሆን ይችላል ገጃል ደግሞ ጠረጠር ከዚህ በፊት ኦፕሬሽን ሆኜ ስለነበረ ኤድስ ይዞኝ ሆኖ ያለው አጣየፍ ማለት ይሄ ነገር ኤድስ ሊሆን ይችላል ማለት ነው። እንዴት አለ ብዙ ዘመናችን ነው ከተጋባ አባባል ቤት ኦፕሬሽን ሳረግ 2 ዩኒት ደም ወስጄ ስለነበረ በዛ በደም ገብቶ ነው። አይ እሱ አይደለም ማለት እግዚአብሔር ይባርካቸው አልኩና እነሱንም ተውኩት። ኋላ እዛ ወይንም እሷ የጸሎቷን እሷ ብትናገር ደስ ይለኛል። የኔን ላውራው እንደዛ ሆኜ እያለቀሰች ከሆስፒታል ከጥቁር አንበሳ መጣች። ቅዳሜ ከሰዓት በኋላ ከዛ ስትመለስ አንድ ሰዓት ላይ ለቀቀ ሻል አለኝ። አንድ ዘመዴ መጥቶ ኬክ ይዞ መጣና ተነሳና ብላለች። ስባላ ካርታ ጨዋታ እንጫወታለን። ቁጭ ብዬ ካርታ ስንጫወት ባለቤት የመጣች በሩን ከፍታ ስትገባ ገና ተመለከተች እና የእኔ መቀመጥ በጣም አስደነገጣት። ግን እዛ ጸሎት ቤት የነገሯት ነገር አለ ካመጣሽ እዛ አጎንብሼ ሳለቅስ ስለምን እግዚአብሔር ዘርፋፋ ቀሚስ የለበሰ ፈረንጅ ጠጉሩ ትከሻው ላይ የወረደ መጥቶ በራስጌ በኩል ከዚህ ከአልጋ ላይ እንዲይዙ ሲያስቀምጥ አየ ብላ ነገረችኝ። አቶ አበበ ቤት ነው ይሄን ያለችው። ያንን ስላየች እንግዲህ ልክ እኔም በዛው ሰዓት ነው ተሻለኝ፣ ደህና ሆንኩኝ። ግን ህመሙ አልተወኝም። በሽታዬ ታወቀ፣ ሐኪሞች ዘንድ ታወቀ። እኔ ያላወቅኩትን ምንድነው በሽታ ይሄ ቀላል ነው ምንትሶት ምን ቀላል ነው ትላላችሁ እንዲያወላቀ ወለቱን ነገር በዚህ በትሶ በምናምን ይልኛል። እስካሁን አላወቅኩም። አሁን አውቄዋለሁ። በኋላ ነገራቸዋለሁ። ጎረቤቶቼ፣ ወዳጆቼ፣ ጓደኞቼ ተሰብስበው እኔም አላውቀውን ነገር ወደ ፈረንጅ ሀገር እንዲሄድ ወስነዋል። እኔም አውቀውን ነገር የለም። አንድ ቀን ዶክተር ረዳ ደወለና ሁሉንም ጨርሼልሃለሁ፣ ሐኪሞቹም ጀርመን ያሉት ጥሩዎች ናቸው እና ትሄዳለህ። የምን የሉጣ የምንድን ነው ስለው ጊዜ ነገሩ ገባውና ለወጠው ሳብጀክቱ ሌላ ወሬ አወራ። በኋላ ሄድን የለም ከመሄዳችን በፊት ወደ ውጭ ከመሄዳችን በፊት ለሁላችሁም እንደምታውቁት ሐዋርያው ጳውሎስ ወደ ክርስቶስ በተመለሰ ጊዜ በርናባስ ነው ይዞት ወደ ሐዋርያቶች ይዞት የወሰደና ያስተዋወቀው። እኔን ደግሞ ወደዚህ ቤተክርስቲያን እንደ በርናባስ ሆኖ ጎትቶ ያመጣኝ ወንድሜ አቶ ጠና ነው። አሁን ያየሁት ቅድም አላየሁት ነበር። እዛታች ይታየኛል። ግድ የለም ያድነዋል አለኝ። መጣሁ። እዚህ 1-2 ቀን ተጸለየልኝና አንድ ቀን እህቴ ወይዘሮ አትክልት ወደዚህ ሰፈር ነኝ ወዲት ጋር ትጸልይልኛለች። እግሬ ላይ እጇን አድርጋ 2-3 ተጸልዮ አልዳንኩም። በእነሱ ቤት ኪድ መስያቸዋለሁ። እሷ ስትጸልይ ጌታ ሆይ የዋህ ልብ ስጠው፣ ገር አድርገው አንተ እንዲቀበል አድርገው ጠርቼ እጅ ሴትዮ ቂል አድርገህ ልታስጠራኝ ነው። 2 እጄን ዘርግቼ ጌታ ሆይ እኔ በወዲ አትስማቴን ጸሎት አለ እሷ ደስ ብሎ እጄን የዘረጋው መስሏት ጌታ ሆይ ገር ልብ ስጠው እየነጋገረች ጌታ ሆይ አትስማት እኔ ደግሞ በወዲ ይህ ልታረገኝ ነው አትስማቴን ቂሎኝ የፈዛዛ ከመሆን ብልጦኝ ባገለግል ይሻለኝ አልኩ። ከዛ አንድ ቀን የቁርባን ቀን ነበረ። እዚህ ስነስርዓቱ ብዙ ነው። ወንድሜ ፓስተር ይልማ እንትን ይመስላል እንዲህ እንደው ከሰማይ ወረደ ትልቅ መልአክ የለበሰው ልብሱ መስቀሉ ደግሞ መስቀሉ ወዳለሁ ደስ ይለኛል። ያን ምን አድርጎ ሌላ ነው በእውነቱ የሚቆርቡ ህፃናቶችም ሌሎችም ሲያለቅሱ እኔ ላልቆርብ እንዲሁ አለቅስ ነበር። የእነሱ እንትን ነው የሚያስለቅሰኝ፣ ወደ ጌታ መመለሳቸው፣ ወደ ክርስቶስ መመለሳቸው። በኋላ ምን አለ አንተ ግን ሽባ የሆንክ ሰው ስነ ስርዓቱ ካለቀ በኋላ ነው ሽባ የሆንክ ሰው አውጣ አለ።
ስንት ሽባ አለ። አሁን በደርግ ጊዜ ሞልቷል የሚባሉ